አንድ መሆን አለበት። እስኪ አንድ መሆን በሉ። በሞት ይሄ ሰው ራሱ አንድ ከሆነ የቤተ ክርስቲያን ትንሣኤ ነው። እንዴት አንድ እንደምንሆን ልንገራችሁ። ትንሽ ከቃሉ ጋር ናችሁ። ለምንድን ነው አንድ እንደምንሆነው? እግዚአብሔር አንድ ስለሆነ በሉ። እሺ ለምን አንድ እንሆናለን? እግዚአብሔር አንድ ስለሆነ። ሁለተኛ ለምን አንድ እንሆናለን? እውነት አንድ ስለሆነ በሉ። እሺ ስንት አምላክ አለ? አንድ አምላክ። በጣም ጥሩ። ስንት ቤተ ክርስቲያን አለ? አንድ። በስንት ቤተ ክርስቲያን እናምናለን ነው የምትሉ? በጣም ጥሩ። ስንት ጥምቀት አለ? አንድ ጥምቀት። ስንት ቁርባን አለ? አንድ። ስንት ሊቀ ካህናት አለ? ማን ነው? ጌታችን ኢየሱስ ክርስቶስ። ስንት መምህር አለ? አንድ መምህር ነው ያለን እኮ አይደል? ማን ነው እሱ? ጌታችን ኢየሱስ ክርስቶስ። የማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ ኢትረስዩ መምህራነ በዲበ ምድር እስመ አሐዱ ውእቱ መምህርክሙ ዘበሰማያት። ምድራዊ መምህር አታብጁ፣ በሰማይ ያለ መምህራችሁ አንድ ነውና። ስንት አባት አለ? አባቶቻችን ሆይ በጣም ብዙ የሆናችሁ ለምንል አባታችን ሆይ በሰማይ የምትኖር ለምንል ስትጸልዩ አባቶቻችን ሆይ ነው አባታችን ሆይ ነው በየት የምትኖረው? ስለዚህ ስንት ለምን አንድ እንሆናለን? አንድ አምላክ ስላለን በሉ። ለምን አንድ እንሆናለን? አንድ አባት ስላለን በሉ። ለምን አንድ እንሆናለን? አንድ መምህር ስላለን በሉ። ለምን አንድ እንሆናለን? አንድ ሊቀ ካህናት ስላለን በሉ። አዎ ዘከመ ዝኬ ሊቀ ካህናት ይደልወነ ዘርሁቅ እምኃጢአት ወልዑል እምሰማያት ጻድቅ ወየዋህ። ቅዱስ ጳውሎስ ሲናገር ዕብራውያን ምዕራፍ 7 ከቁጥር 25 ጀምሮ እንዲህ ያለ ሊቀ ካህናት ይገባናል። ከኃጢአት የራቀ ከሰማያት በላይ ያለ በግርማው